እንዲህ ሀገር ስትደፈርማ ዝም ብለን አናይም። አዎ ዝም ብለን አናይም። ተናገሩ፣ በሉ ተናገሩ። ንጉሥ ሆይ፣ ንግሥት ሆይ ሺህ ዓመት ንገሱ። እንደው እርሷንም ያህል መሪ እያሉ እንዴት የሀገራችን ሉዓላዊነት ይደፍራሉ? ባህርን አቋርጠው ድንበር ጥሰው ሀገራችንን ሊወሩ መጥተዋልና የበረታው ክርናችንን እናሳያቸው። እንደው በነጭ ነጫጭባ ባላንጣ የተሸነፍን እንደሆን ነፍሴ ባፍንጫ ይውጣ። እመኑኝ ጃንሆይ፣ ለሀገሬ መሞት ክብሬ ነው እንጂ ውድቀት ያለ። ለዚህም ሲባል እገላለሁ፣ እሞታለሁ። ይሄን ነጭ ነጫጭባ ከሀገራችን መንቅረን ወደ መጣበት እንመልሱ። ጀግንነታችንን እንወቁት። እኛን መናቅ የሚያመጣው ጦስ ምን እንደሆነ ይረዱት። ሺህ ዓመት ንገሱ ጃንሆይ፣ ንግሥት ሆይ። ንጉሥ ሆይ፣ ንግሥት ሆይ ሺህ ዓመት ንገሱ። እንዴት ኢትዮጵያ በጣሊያን ሞግዚትነት ትመራ ይባል? አሁን የለኝ የሚነገር ተንቀናላ ተዋደናላ። ሞት ይሻላል፣ ሞት እንመርጣለን። የማንም ነጭ ነጫጭባ ባንዳ ሰላቶ ሀገር ንቆ የሀበሻን ሕዝብ ንቆ እዚህ ሲመጣማ ቁመናኛ እንኳን ወንዱ እንኳን መሳፍንቱ ቀርቶ እኛ ሴቶቹ ወገባችንን ታጥቀን አንገታችንን አጥብቀን አራስ ልጃችንን ያላጥቢትተን ለሀገራችንን ዘምተን የተራበውን እያበላን የተጠማውን እያጠጣን የቆሰለውን እያከምን እኛም ለሀገራችን እንሞታለን፣ እንወርቃለን። የማንም ነጭ ነጫጭባማ ሀገራችንን እንዲህ አይደፍራል። የሚኒልክን እልፍኝማን የለቀው ዝም ብለን ቁመናል፣ እንገጥማለን። ያን ነጭ ነጫጭባ ባንዳ ሰላቶ ወደ መጣበት አሳርፈን እንመልስ። ጨርሻ ሺህ ዓመት ንገሱ። ንጉሥ ሆይ ሺህ ዓመት ይንገሱ። እውነት ነው። እኔም እንደ ሀገሬ ክብሬ ሲነካ የእግር እሳት ሆኖኛል። ነገር ግን ንጉሥ ሆይ ልብ ብለን ልናየው ይገባል። ይሄ የሀገር ጉዳይ ጥብቅ፣ አሁን ያለንበት ሁኔታም ለጦርነት የሚፈቅድልን አይደለም። የከብቱ በሽታ ገበሬዎቻችንን ምን ያክል እንደጎዳው አይተናል። በዛ ላይ ምርቱም ደህና ሆኖ አልተሰበሰበም። ምን ይዘን እንዘምታለን? ንጉሥ ሆይ ገበሬው እንኳን ድካሙን አላረፈም። እንዴት ብለን እንዘምታለን? ንጉሥ ሆይ እንደው ቃስ እያደረግን ነገሩን እያለዘብን ብንይዘውና ከቀን ብንደርስ ብዬ አስባለሁ። ጌታ እስኪክሰን ድረስ ጊዜውን የያዘውና ሁሉንም ካሟላን በኋላ ምን መሞት እንደሆነ የሀገራችን ነው፣ ጀግንነትም የልባችን ነው። ንጉሥ ሆይ ይህን እንዲያስቡበት እላለሁ። አመሰግናለሁ። ሺህ ዓመት ይንገሱ። ንግሥት ሆይ ሺህ ዓመት ይንገሱ። ንግሥት ሆይ፣ ንጉሥ ሆይ ሺህ ዓመት ንገሱ። እኔ የምለው የምን ረሃብ ነው ጥማት ነው እያሉ ወደ ኋላ መፈክር። እኔ እንደሚመስለኝ ይሄ ጦርነት መካሄድ አለበት በይ። ምክንያቱም ይሄ ነጭ ነጫጭባ ሰላቶማ አገራችን መጥቶ እንባ ያጣት። እኛ ምን ሆነን ነው እናሱ ቢሮ ተፈራጋ
ልብ ብላችሁ ስሙ። እኔ ዳግማዊ አፄ ምኒልክ ንጉሠ ነገሥት ዘኢትዮጵያ በፍጹም የሀገሬን ክብር አሳልፌ አልሰጥም። ግን ትጥቅ የለኝም ስንቅ የለኝም ብዬ እጄን አጣጥፌ አልቀመጥም። ባለኝ ጦር፣ ጎራዴ፣ ጋሻ እፋለመዋለሁ። አዎ እፋለመዋለሁ። እግዚአብሔርን ይከተለኛል። ድል እንደው ለተገባ ነው። በምዬ በእናቴ በአገሬ በኢትዮጵያ የመጣን ጠላት ምንም ቢሆን አልምርም። ጣይቱ ትሙት አልታገስም። ፈረሰኛ ጊዮርጊስን ሳልቀጣው አልመለስም። ማርያምን ብያለሁ። ንሳ አጋፋሪ ነጋሪት መጥተህ አዋጅ አስነግረኝ። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ ይርዳል። ሌላው ደግሞ ለሚስቱ፣ ለሀገሩ፣ ለሃይማኖቱ ሲል በጦለት ያስበኝ። ወስልቶ የቀረ ግን ማርያምን ምርያም ነው። ለዚህ አማላጅ አልሻም ብሎ ንገርልኝ። ይህ ነጋሪት መጥተህ አዋጅ አስነግረኝ። እግዚአብሔር የወሰነለትን ባህር አልፎ መጥቷል። እኔም የሀገሬ ከብት ማለቁን የሰው መድከሙን አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፍል መሬት መቆፈር ጀመረ። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጥም። የሀገሬ ሰው ካሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅህ፣ ለሚስትህ፣ ለሃይማኖት ስትል በጸሎት እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልምርም። ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው ከጥቅምት እኩሌታ ወረይሉ ከተህ ላግኝህ። ይህን መልእክት የሚያስተላልፉት ወአንበሳ ዘመነገደ ይሁዳ ዳግማዊ ምኒልክ ስዩም እግዚአብሔር ንጉሥ ንግሥት ዘኢትዮጵያ። Yeah.
زرافة